የአብይ አህመድ የሉሲፈራን የኢሉሚናት የ666 አገዛዝ የአማራ ህዝባዊ ኃይል ፋኖ አንድነት እንዳይመጣ የሚችለውን ሁሉ አድርጓል። የመከፋፈል ስራውን በገንዘብ በሎጂስቲክ ብዙ ነገር አድርጓል። ግን የህዝብን ትግል የሚቀለብስ ምድራዊ ኃይል ስላሌለ የአማራ ህዝብ ተጋድሎ ፍትሃዊ ነው እና ወደ አንድነት መምጣት ማለት አንድ መሆን ማለት ከአሁን በኋላ አገዛዙ አማራ ክልል ላይ ብቻ ሳይሆን በኢትዮጵያ ምድር ላይ ቦታ አይኖረውም። ይሄ ትንሣኤ የአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ትንሣኤ ነው። የህዝባዊ ኃይል ፋኖ ተጋድሎ አገርን የማፍረስ ሳይሆን የፈራረሰችውን ኢትዮጵያን በዲፕሎማሲ በኢኮኖሚ የወደቀችውን ኢትዮጵያን ለጎረቤት ሀገራት ወይም ደግሞ ለአፍሪካ ቀንድ የጸጥታ ስጋት የሆነችውን የአብይ አህመድ አገዛዝን ሙሉ በሙሉ አንኮታኩቶ የምጥልበት ስለሆነ በድጋሚ ለሀገር ወዳድ ኢትዮጵያውያን፣ ለፋኖ አባላት፣ ለፋኖ ደጋፊዎች በሙሉ እንኳን ደስ አለን፣ እንኳን ደስ አላቸው። የፋኖ ድል የኢትዮጵያ ህዝብ ድል ነው። ህዝባዊ ማዕበል ለስር ነቀል ለውጥ ድል ለተገፋው ህዝብ፣ ሰላምና መረጋጋት ለምየ ኢትዮጵያ።